አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራህመት ያይቋ ቤተሰቦች እንዲሁም ሰላም ብያለሁ። ክርስቲያን እህት ወንድሞች በያላችሁበት እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ደግሞ የሮመዳን የ28ኛው ቀን የፍጡር ዶናት ነው ይዤላችሁ የመጣሁት። ያው ከናሰራሩ ሁሌ ከናሰራሩ እያላችሁ ብዙ ጊዜ ኮመንት ትሰጡኛላችሁ። አልተመችም ማለት ነው ቤተሰቦች፣ በጣም ስራ ስለሚበዛ ለመቀረጽ አልተመቸንም። እንግዲህ አጠር ባለች ደግሞ በሌላ ጊዜ ጾም ሲወጣ በሰፊው ከናሰራሩ ከናቦካኩ ከነ ሁሉም ነገር ፕሮሰሱ እናሳያቸዋለን። እንግዲህ ለዛሬው አጠር ያለች ይችን የመሰለ ዶናት ነው ይዤላችሁ የመጣሁት። ያው ዶናት ይወዳሉ ልጆቹ። ከፍጡር በኋላ ከቡና ጋር ይጠጣሉ። ጋህዋ የኢትዮጵያ ጋህዋ አላቸው፣ በዛ ነው የሚጠጡት ማለት ነው። አንድ ቀን ታልሰራ ተቆየው በጣም ቅር ይላቸዋል። በቃ ስሪልን ይላሉ እና ለዛም ሁለዚህ ነው የምንሰራው። እንግዲህ ያው በአሁኑ ጊዜ በነገራችን ላይ የኢትዮጵያ ቡና ነው የሚጠጡት አረቦች በብዛት የኢትዮጵያን ቡና ነው የሚጠጡት አዘውትረው፣ የራሳቸውን ጋህዋ አረቢያ አይጠጡም። እና ያው እንግዲህ ቪዲዮ ለመቀረጽ አልተመቸንም፣ ስራው ጋራ በጣም ስራ ይበዛል። ለዛም ነው መጨረሻ ፓርት ላይ የማሳያችሁ ማለት ነው። እና በጣም ይቅርታ ክፉ ሾይ እና እንግዲህ ጫጫታ አለ፣ አይመችም። እንግዲህ የሰው ብዛትም ስላለ የስራ ቦታ ላይ አይመችም ማለት ነው ቤተሰቦች። እና እንግዲህ ይሄ ዶናት ነው ባጭሩ። በሌላ ጊዜ ከናሰራሩ አሳያችኋለሁ ማለት ነው። ለዛሬው መጨረሻ ፓርት ላይ ያው እናፍጥር ማለት ነው። እናፍጥር ለማለት ነው። ኪቡ